ኢትዮጵያ በርካታ የእንስሳት ሀብት ልማት ነው ያላትና ከነዛ መካከል ደግሞ አንዱ ፍየል ማርባት ማድለብ እና ያን መሸጥ መለወጥ ነው። ያው በእርግጥ ፍቅር ያስፈልጋል እና እንደው ከዛ አንጻር እንደ አንቺ አይነት ወጣቶች ሴቶች ያው በርካታ የገጠር አካባቢ ላይ የሚኖሩ ስደትን አማራጭ ብቻ ለማድረግ ጥረት የሚያደርጉ ብዙ ሴቶች አሉና እንደው ቦታና ቀለብ ካላቸው ትንሽ መነሻ ካፒታል ያላቸው ሴቶች ያን ገንዘብ ወደ አረብ ሀገር ይዘው ከሚሄዱ እና ለመሰደጃ ከሚያደርጉት እንደው እርባታ ላይ አሊያም ደግሞ ፍየሎችን ማድለብ ወንዶችን ማድለብ ላይ ቢሰማሩ ያው አንቺም በተግባር እያየሽው ስለሆነ እንደው ከዚህ ጋር በተያያዘ እንደው ለእነኚህ ሴቶች ምንድን ነው የምትመክሪው? በተለይ ፍየል ማርባትና ማድለብ ላይ እንደው አዋጭነቱን እንደው በአጭሩ ብትነግሪያቸው ብዬ ነው። እንደው ግን ከዛ አዋጭነቱ በአንድና በሁለት ሳይሆን አላህ ብሎት ካሉህና ከገዛህ እንደው ቢያንስ አንድ 10 እናት ብትገዛ ከአስሮቹ እናቶች 2-3 ሙክት ቢኖርህ ለውጥ ሊኖርህ ይችላል። ታውቃለህ? ምክንያቱም እናቶች በተሰማሩ ሰዓት እነዛ ፍየሎች ከወንዶቹ ከቤት ከቀሩ እረፍት ያደርጋሉ። የሚጠቀሙት ነገር ለሳቸው ጠቃሚ ነገር የሆነ ፍሩሽካ የቤት ቁሳቁሶችን እንዲህ የሚተራርፍ እርሾ ምናምን ነገር ያንን ሲጠቀሙ ኖርማል እሳቸው ሰውነታቸው ይጨምራል። ሁሌ ፍየል ደግሞ ሙክት ከእናቶች ጋር የሚንቀሳቀስ ከሆነ በእርግጥ ሰውነት አያረግም። ያው እርባታ ማለት ብዙ አይነት ነው ታውቃለህ። እርባታ ማለት ሴቶችን አስተማርቶ 1-2 ወንድ ፍየል ደብልቆ እርባታ ማለት ያው እንዲወልዱ ማለት ነው። ለውጥ ለማግኘት ደግሞ ባጭሩ እንደው የተወሰነ 1-4-5 ገዛ አድርጎ ሙክቶችን ገዝቶ እነዛም በማብላት በትንሽ ጊዜ በ4 ወር በ5 ወር ውስጥ የተወሰነ ትርፍ ያገኛሉ። ታውቃለህ? በባለፈው አሁን አንቺ ያቀይ ያንቺን ተሞክሮ እንደውም በ30 ሺህ ብር አካባቢ እንደሸጥሽው ነው የነገርሽኝና እንደው ያው ልጅ ሆኖ ከአንቺ ጋር ያደገው ተወልዶ ያደገ ስለሆነ ወከትሽው ወጣም በኋላ ጥሩ ዋጋ ነው እስከ 35 ሺህ ብር ነው ገበያ ሄዶ የተሸጠውና አሁን አንዳንድ ወጣት እስከ 35 ሺህ ብር የሚሸጥ ፍየል አለ እንዴ ውሸት ነው ምናምን የሚሉ አሉና እንደው ያንቺን ተሞክሮ እስኪ ንገሪኝ ከዚህ ጋር በተያያዘ። የኔ ተሞክሮ እኮ ማለት የኔ እናቶችንም ቦታ ባለ ሰዓት በሰዓቱ እንደ ከተማ ላይ ዱንያ ሳይጠላ ማለት ነው። ያኔ ትንሽ ሰው ቢረብሹም ከኔ ጋር በጣም እንክብካቤ ነበራቸው ታውቃለህ። ግን አሁን 30 ሺህ እና 24-25 ሺህ የተሸጡ ፍየል አሁን እኔ ያው እንደ ልጅ ከኔ ጋር ተንከባክቤ ምናምን ለ2 አመት ነው የቆዩት ታውቃለህ። ህፃን ሆነው ከተወለዱት ጋር ማለት ነው። በስ 2 አመት ቆዩ። 2 አመት ያው ለፍየል ብዙ አይደለም። ሰው 7 አመት 8 አመትም ያሞክታል። ማሞከት ግን እድሜ መቁጠር አይደለም እና በእንደዚህ አይነት አጠቃቀም ሊለወጡ ይችላሉ ማለት ነው። ዳቦ ፍሩሽካ ማሾ ገደባ አንቺ ነሽ ያስወለድሻቸውና ተወልደው ያደጉትኝ ሞከትሻቸው ገበያ ስንት ተሸጡ? አሁን በቅርቡ ስንት ነው የተሸጡት? በስንት ሙክቶቹ ስንት ተሸጡ? እኔ አመት ከምናምን የሆናቸው በስንት ተሸጡ መሰለህ? በአመት ከምናምናቸው 24 ሺህ ምናምን ተሽጠዋል። እንደውም ቦታው አስቸጋሪ ስለሆነ የነበርኩበት ያው ኪራይ ቤት ነው የምኖረው። ከኪራይ ቤቱ አንፃር ታውቃለህ ያው የሰው ቤት ነውና ችግር ባይኖርም በረንዳ ያቆሽሻሉ ምናምን በማለት ያው ይከብዳል። ኦኬ አንዱን 24 ሺህ ብር የሸጥሽው? አረ ልጅ ናቸው ታዲያ እኔ በተቀጠቀጡ በ3 ወራቸው ነው እንደዛ የተሸጡት። ተቀጥቀጠው 3 ወር ከሞላቸው በኋላ ነው 24 ሺህ ብር የተሸጡት? አዎ ያው ለውጥ አላቸው ማሻአላ ነው ለውጣቸው እንጂ እኮ ከዛም በላይ ከፍ ብለው የተወሰነ ወራት ቢቆዩ እስከ 30 ሺህ ብርም ይሸጡ ነበር ማለት ነው። እንዴ 30 ሺህ ትላለህ እንዴ? የሳቸው ታናሽ እኮ ነው ከ4 ወር በኋላ 30 ሺህ የተሸጠው። የነሱ ታናሽ ማለት ነው። ያ ማለት ያው በቤት ነው የሚጠቀመው እሱ እንደ ልጅ የትም አይሄድም። ሌሎችን ቦታ ሳጣይ አጋይ ሰጠውና እሱ ቀረ 2 ፍየሎች ጋር
እሱ ግን በጣም ጎበዝ ነው። ስነ ስርዓት አለ። የከተማ ልጅ በለው። አይረብሽም። አረ ሰፈር የሚያውቁት ሁሉ ያዝናሉ። እኔ አሁንም ሳወራ ሆዴ ያዝናል። 30 ሺህ ብር ነው የሸጥሽው? ፎቶውን ተፈለክ ልክልሃለሁ። በጣም ነው ደስ የሚለው እኮ። ኦኬ ትልኪልኛለሽ? 30 ሺህ ብር ነው የሸጥሽው እሱን? አዎ። ስለዚህ ፍየልን ወደ ዱር አውጥቶ ከመጠበቅ ከቤት አድርገሽ ሞክተሽ ከቤት ስትጠብቂው የበለጠ ይስራል፣ ይደልባል ማለት ነው። ለገበያ ጥሩ ነው። ምክንያቱም እሱ ፈልጎ መልቀም የለበትም ማለት ሆዳቸው ልክ እንደ ሰው ማለት ነው። ሰው እኮ ጥሩ ነገር ሲጠቀም ብዙ ምግብ አይደፍርም። ሁንልያ እሷን ጧትና ማታ ትንሽ ማሾ ገለባ ይሰጣሉ። ከዛ በኋላ በእርሾ ምናምን እንደዚህ የወጥ ጥብጣቢ ምናምን ከዛ ይጠቀማል። በቃ ይተኛል። እሱ ስርዓት አለው። ሲጠራ ይመጣል። ስሙን ያውቃል። ፍርፋሪ ይላል። ከዛ በቃ ምን ልበልህ ያው ቤት የሚውል ያ ምን ልበልህ አሁንም አንድ ሁለት አለ። አሁንም በጣም ጎበዝ ናቸው። ደስ ይላሉ። እነሱም ደግሞ ያው አንዱ የቤት ልጅ ነው። አንዱ ደግሞ ያው ከሰፈር ገዝቼው ነው። ግን ማሻአላ ነው አላሁንም አልሐምዱሊላህ። ግን ያው እንደምታውቀው ያው ኢትዮጵያ ላይ ያው እኔ ወጣቶችን በዚህ ብቻ ይቋቋማል ሳይሆን እኒህ ሰዎች ፍየሎቹን እንኳን ቢያገኙት ከመንግስት ይሁን ተግልም እንደው እስኪ የራስ ተዋጽኦ እኒህ ፍየሎች ይሄ ሰው በደካማ ጎኑ እንደዚህ እየተንቀሳቀሰ ነው። ቆይ እስኪ ለሌሎቹ ድጋፍ ሊሆን ይችላል አስተዋጽኦ አድርገው 2-3 ማሾ ገለባ ገዝተው እንኳን የማይሰጥ ሰው እያለ እንደውም ማራዶኖች ረበሹኝ እኮ እስኪ ያዝልን የሚል ህዝብ ነው። ስደትን የምንመርጠው ብዙ ጊዜ በዚህ ምክንያት ነው። መኖርህ ብቻውን ትርጉም የለውም። የኛ ሰው አያሳድግህም፣ አይተባበርም። መተባበሩ ቀርቶ ምቀኝነቱ ሌላ ነገር ነው። ምንም አይሰራም ታውቃለህ። ያኔ ግን እሱ አንድ ፍየል ከተሰበረበት ይሄ ሰው ለሱ ምን ያክል አስበዋል? አይሰራም። ዙሮ ምቹ ነው። እኔ ለምሳሌ ዛሬ ምች መጥቶብኝ ከሆነ ያለሁበት ቢያንስ 5 ኪሎ ሜትር ልዩነት አለው። ከዛ ዶክተር አምጥቼ ያንን ፍየል እኔ ካላሳከምኩት ሌላ ማን ነው ለእኔ መጥቶ የሚያሳክመው? እና አለ ያሽረው። ኧረ ዝም ብዬ እያልኩ ራሱን መጉዳት የለብኝም። ሕክምና ማሳየት አለብሽ። እኔ በዚህ የትራንስፖርት ችዬ መድኃኒቱን ይዞ ይመጣል። ከዚያ የትራንስፖርት እችላለሁ፣ መድኃኒት ይሰጥልኛል፣ ትራንስፖርቱን እሰጣለሁ፣ የመድኃኒት እከፍላለሁ። ይሄ ማለት ያው እሳቸውን እንደ ራስህ መንከባከብ ማለት። ይሄ ካልሆነ 3 ቀን 4 ቀን ለምሳሌ በሽታው ከራሳቸው ላይ ተቆየ ምግብ ሳይጠቀሙ ሆነ ራሱን ደብሮት ከሆነ አይበረታም። ያ ፍየል ይጎዳል። ከተጎዳም በኋላ ደግሞ የመሞት እድልም ሊኖረው ይችላል። ዞሮ ዞሮ ማንኛውም እንስሳ ልክ እንደ ሰው ሕክምና ያስፈልገዋል ነው እንዴ። አላህ ለነሱ ማውረዱ ለራሱ ትልቅ ነገር ነው ታውቃለህ። ስለዚህ ዛሬ ፍየል ዛሬ ምግብ ያን ያክል አልወሰደም ደብሮታል ካልኩኝ እሱን በደንብ ሰውነቱ ላይ ያለው ቁስል ከፈጠረበት ሁሌ ሰውነት በማየት እንክብካቤ ግድ ነው። ስለዚህ አሁን ጠይባ አንቺ እያልሽን ያለሽው በአጠቃላይ ፍየልን በጥንቃቄ ከያዝ ነው፣ በቂ ምግብ ከሰጠ ነው፣ በቂ ውሃ ከሰጠ ነው፣ ሕክምና ክትትል ካደረግንለት ተቀጥቅጦ ተሞክቶ በ3-4 ወር ውስጥ ከፍተኛ የገቢ ምንጭ ያመጣል፣ ትርፍ ያመጣል ነው እያልሽን ያለሽው አይደል? ባጭሩ ጠይባ። አዎ ያመጣል እንጂ ከአንቺ ተሞክሮ አንጻር ማለት ነው። አዎ የረሀብ ችግር ከሆነ በደንብ ከበላ ለውጥ አለው። ለምሳሌ እኔ እንደዚህ ተሞክሮ ስጀላ አሁን አንድ ፍየል ገዝቻለሁ። ግን ተቀጥቅጦ 2 ሸርፎ ነው የገዛሁት ታውቃለህ። ያንን ገዛሁና በሳምንቱ ነው ይሄንኛውን ያንን በተሸጠ በሳምንቱ ገዛሁት። ግን ያ ጥቅምት አልቆ ነው የሸጥኩት ያንን። ያንኛው ደግሞ ህዳር 15 አካባቢ ገዛሁት። እሺ አሁን ብታየው ደግሞ አታምነውም። ያኔ ፊቱን ፎቶ ባሳይህና አሁንም ማለት ነው። እንደው ስንት ይሸጣል አሁን ገበያ ቢወጣ እሱ? ለድሜ ነው የመለስኩት። ቢያንስ 16 ምናምን ገዛሁት እንደዛ። አሁን 23 ከፈሉበት 25 እንደዛ ብዬ እኔ አይ ትንሽ ቀን መብላት አለበት ብዬ እኔ ሕክምና ጭምር ስንሄደው በሰዓቱ ገበያ ስለሆነ ስለዚህ ቀስ ብለሽ ወደ 30 ሺህ ብር ትሸጪዋለሽ ኢንሻአላህ። በአላህ ፈቃድ እሱም ጤና ሆኖ ይሸጣል እንጂ
በጣም አሪፍ። እንግዲህ ለሰጠሽን ሀሳብ አስተያየት እጅግ በጣም ከልብ ነው የምናመሰግነው። እንደው ፍየሎች ከተሞከቱ በኋላ ምን ነው መመገብ ያለባቸው በዋናነት የሚለውን ገድና እንጨርስ። ከሞከቱ በኋላ እንዴ የምግብ ፍላጎታቸውን ራሳቸው እኮ ይነግሩሃል። የሚበሉትን ምግብ ዛሬ ከተውብህ ገስ አሸቦ ነገር መጠጣት አለባቸው። እርሾ ቪታሚን ነው ለሳቸው። ያለው ነገር ከተጠቀሙ ደግሞ የምግብ ፍላጎታቸው በጣም ከፍ ነው። ስለዚህ የተመጣጠነ መኖ የግድ ያስፈልጋል። እኔ በሰዓቱ አሁን መኖ ሳይሆን ማሾ ገለባ ነው የማስጠቅማቸው። ታውቃለህ፣ ያው የማልሰራውን እሰራለሁ ብዬ አልነግርህም። እሳቸውም እንዲሰሩ አይደለም። የማሾ ገለባ ነው አንቺ የምትሰጫቸው? የማሾ ገለባ ለምሳሌ ጨው ነው። ጨው አሁን እዚህ እየበሉ ውሃ ካልቀረበላቸው ቀጣይ ይጎዳሉ ማለት ነው። በሰዓቱ ማሾ ገለባ ተጠቅመው ውሃ መጠጣት አለባቸው። ኦኬ፣ በጣም አሪፍ ጦይባ፣ ለሰጠሽን ሀሳብ ሌሎች ሴቶች ወጣቶች እንዲማሩበት ብለሽ ለሰጠሽን ሀሳብ ከልብ እናመሰግናለን። እንግዲህ በዚህ ዘርፍ ውጤታማ ከዚህ በላይ ከፍ እንደምናገኝ ተስፋ አደርጋለሁ። እኔ የምሰጥህ ሀሳብ ማለት ነው ያላቸውም የሌላቸውም ሁሉም መስማታቸው ስለማይቀር ማለት ነው አላህ ዱንያ ለሰጣቸው ድኖችን መንከባከብ ግዴታ ነው። በዛ ላይ ደግሞ ያው እንደው እናንተ እንደዚህ ወጣትን ለማበረታታት ብላችሁ ከምትታገሉት ትግያ በርግጥ እስኪ ለወጣት ወንድ የሚባለውን ድካም ያርጉላቸው። በቃ እኔ ያርጉልን ብቻ ሳይሆን እንደው እስኪ ብዙ ደካሞች አሉ። እኔ እንኳን 1-2 ሊሆኑ ይችላሉ በእኔ ስር ሆነው የምንከባከባቸው ማለት ነው እንዳቅሜ። በዛ ላይ ደግሞ 10-20 ፍየል ምናምን ላላቸው ምግባቸው በጣም ይከብዳልና ለምሳሌ አሁን ዶሮ አለ። ዶሮ ምግብ ካልበላች እንቁላል አጥልም። ሞክትም ደግሞ ታልበላ አይወፍርም። አይሞከትም አይወፍርም። አዎ ያ ስለሆነ መንግስትም ያለውን አቅም ድጋፍ ያደርግልን ለወጣቱ ስደት ብቻ ሳይመርጥ ሁሌ ስደት አትሳደዱ ማለት በትርጉም የለውም። እንደኔ ስደት መሳደዳችን የማይቀር ነው። ምክንያቱም ያው እንደዚህ በራሳችን ሁሉ ጊዜ የማንወጣው እንትን ውስጥ ስለምንገባ ማለት ነው።